እቺን አንድ አምፖል በሁለት ማብሪያ ማጥፊያ እንዴት አድርገን መቆጣጠር እንችላለን? እንደምትመለከቱት ይሄንን አምፖል እነዚህ የምትመለከቷቸው ሁለት ማብሪያ ማጥፊያዎች ናቸው። ይሄንን አምፖል በእነዚህ ማብሪያ ማጥፊያ ከሁለት ቦታ ማለት ነው። ይሄኛውን አልጋ ራስጌ ወይንም ደግሞ ታችኛው ደረጃ ላይ፣ ይሄኛውን ደግሞ ላይኛው ደረጃ ላይ ወይንም ደግሞ መኝታ ቤት መግቢያ ጋር ብንገጥማቸው መኝታ ቤት መግቢያ ጋር ገብተን ካበራን በኋላ ራስጌያችን ጋር ለማጥፋት ወይንም ደግሞ ደረጃ ታች ከመጀመራችን በፊት በዚህ ካበራን በኋላ ደረጃውን ስንጨርስ በዚህ ለማጥፋት የምንጠቀምበት ሲስተም ነውና ስትዘረጉ ሁለት ስዊች ያስፈልጋቸዋል። ስዊቻችሁ የምታደርጉት ምንድነው? ይሄ የምትመለከቱት ብሬከራችን ነው። ብሬከራችን ማለት ዋናው ፓወር የሚመጣበት ማለት ነው። ፌዙን ቀጥታ ታመጡትና አንደኛው ስዊች ላይ ኤል ላይ ይገባል ማለት ነው። ከዛ ግን ኒውትራሉ ምንድነው የሚሆነው? ቀጥታ ወደ አምፖሉ ነው የሚሄደው። ቀጥታ ወደ አምፖሉ ይሄዳል ማለት ነው። ከዛ ደግሞ ለአምፖሉ ሪተርን ቤት በኩል እንሰጣለን ካላችሁ ከአንደኛው ስዊች የሚወጣውን ኤሉን ታውጡና ለዚህኛው ሰጥታላችሁ ማለት ነው። ለሪተርናችሁ ለአምፖሉ ሰጥታላችሁ። ከዛ ቱ ዌይ ሲስተም ላይ ኤል1 እና ኤል2 እሚላል እዚህ ጋር እንደምትመለከቱት ማለት ነው። የዚህን ኤል1 እዚህኛው ኤል1 ላይ፣ የዚህን ኤል2 እዚህኛው ኤል2 ላይ ታገናኛችሁ እንደዚህ ታገናኙታላችሁ ማለት ነው። መኖሪያ ቤት ላይ ስትሰሩት አሁን እኔ እዚህ ጋር ለማቅለል ሰርቻው ነው። መኖሪያ ቤት ላይ ስትሰሩት ጃንክሽን ቦክስ የሚባል ነገር አለ፣ መሰብሰቢያ ማለት ነው። ኮኔክሽን የምንሰራበት ቦታ ኮኔክሽን ቦክስ የሚባል ነገር አለ። እሱን ትፈጥሩና ከዚህኛው ስዊች 3 ገመድ ትስቡና ኮኔክሽን ቦክስ ጋር፣ ከዚህኛው ስዊችም 3 ገመድ ኮኔክሽን ቦክስ ጋር ታረጋላችሁ ማለት ነው። ከዛ ደግሞ ከአምፖሉ የሚመጣ 2 ገመድ ኮኔክሽን ቦክስ ውስጥ፣ ከዛ ደግሞ ከብሬከር የሚመጣ ደግሞ ፌዝና ኒውትራል ኮኔክሽን ቦክስ ውስጥ አስገቡና እዚህ ጋር የፈጠርኳትን ሲስተም ትሰሩታላችሁ ማለት ነው። አሁን አብርቼ እንዴት እንደሚሰራና እንዴት እንደሚበራ እንደሚጠፋ ላሳያችሁ። ይሄው እንደምትመለከቱት አምፖላችን መብራት ጀምሯል። አሁን ላጥፋ። አጠፋሁት አይደለ? ከዛ እዚህ ጋር ደግሞ ማብራት በፈልግ ይሄው፣ እዚህ ጋር ደግሞ ማጥፋት በፈልግ ይሄው፣ እዚህ ጋር ደግሞ ማብራት በፈልግ ቱ ዌይ ስዊች አሰራር ይሄን ይመስላል ማለት ነው። አይ ቲንክ በጣም የገባችሁ ይመስለኛል። ጥያቄ ያላችሁ ጥያቄያችሁን በኮሜንት ላይ አስቀምጡልን። ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።